ሶስተኛ የጦር መርከብ ወደ ኢራን አቅጣጫ የተላከ እንደሆነ መረጃዎች እየወጡ የሚገኙት በአሁኑ ሰዓት ላይ ጆርጅ ሀርበርት ደብሊው ቡሽ የሚባለው ይሄኛው የምትመለከቱት ኤርክራፍት ኬሪየሩ ደግሞ የአውሮፕላን ጫኝ መርከብ ወደ ኢራን አቅጣጫ ደግሞ ወደ ሚድል ኢስት እየተጓዘ እንደሆነ የተነገረ የሚገኝ በአሁኑ ሰዓት ላይ እንግዲህ በሚድል ኢስት ውስጥ ሁለት ኤርክራፍት ኬሪየሮች አሉ፣ ሁለት አውሮፕላን ጫኝ መርከቦች አሉ። አንደኛው አብርሃም ሊንከን ነው፣ ሁለተኛው ደግሞ ጀራርድ አርፎርድ የሚባለው ትልቁ የሚባለው ኤርክራፍት ኬሪየር ነው። ይህ ጀራርድ አርፎርድ የሚባለው በእነ እስራኤል አካባቢ ሆኖ እስራኤል ላይ የሚመጡ ጥቃቶችን ለመከላከል ይጠቀሙበታል ተብሎ ነበር የታሰበው። ያኛው ደግሞ አብርሃም ሊንከን የሚባለው በስንት ሰዓት ኢራን ላይ የሚደርሱ ጥቃቶችን ሰፖርት ለማድረግና ኢራን ለማጥቃት ነበረ ወደ አቅጣጫ ይጠጉት። አሁን ግን ጀራርድ አርፎርድ የተባለውን መርከብ ወደ ኦፌንሲቭ ወር ደግሞ ወደ ጥቃት ለመውሰድ ያስቡ ይመስላል አሜሪካኖች። የምትመለከቱት በሲዩዝ ካናል ወር ደግሞ በሲዩዝ ማቋረጫ በግብጽ በኩል እያቋረጠ ነው ወደ ቀይ ባህር እየገባ ያለበት ሁኔታ ነው። ሜዲትራኒያን መጥቶ ከሜዲትራኒያን ባህር ወደ ቀይ ባህር እየገባ ነው በአሁኑ ሰዓት ላይ። ቀይ ባህር ደግሞ እንደምትመለከቱት እንደምታውቁት እንግዲህ በቀይ ባህር በኩል አድርጎ ወደ ገልፍ ኦፍ ኢራን ወደ ገልፍ ኦፍ ኦማን ወደ ሌላ አቅጣጫ መሄድ ይችላል። ከዚህም በተጨማሪ ሁቲ አካባቢ ላይም እንደዚሁ ጥቃቶችን ለመሰንዘር ከፈለገም ያደርጋል። ታዲያ በትናንትናው ዕለት እንግዲህ አንቲሺፕ ሚሳይሎች ወይ ደግሞ ጸረ መርከብ በሆኑ ሚሳይሎች አብርሃም ሊንከን የተባለውን የጦር መርከብ ኢራን ታርጌት ማድረጓን የተናገረች ነበረ። ከምድር ላይ በሚተኮሱ ከኔቪ ሳይሆን ከምድር ላይ በሚተኮሱ ጸረ መርከብ ወይ ደግሞ አንቲሺፕ በሆኑ ሚሳይሎች ታርጌት አድርጌዋለሁ ተኩሼበታል የሚል ነገር ተናግራለች። እስካሁን ድረስ ግን ኦፊሻሊ ኮንፈርም አልተደረገም። ይመታ አይመታ እስካሁን ድረስ ኦፊሻሊ ኮንፈርም አልተደረገም፣ አልታወቀም። ኮንፈርም የሚደረጉት እንግዲህ ምድር ላይ ያሉ ታርጌቶች ናቸው። ራዳር ቤዞቻቸው፣ የኦይል ፊልዶቻቸው ምናምን ምድር ላይ እየተመቱ እንደሆነ አይተናል። ነገር ግን መርከቦቻቸው ላይ እስካሁን ድረስ ይሄ ነው የሚባል ጥቃት ሲደርስ አልተመለከትንም። ሶስተኛ መርከብ መጨመር እንግዲህ የኦፕሬሽናቸው ነው ደግሞ እዚች ሀገር ላይ የሚያደርጉትን ጥቃትና ኦፕሬሽን ለረጅም ጊዜ ለመጎተት እንዳሰቡ የሚያሳይ ነው።